ከወለዳችሁ አትናሲያ በጣም ምርጥ ስም ነው። ቅድስት አትናሲያ ውብና መልከ መልካም ነበረች። ታዲያ መነኮሳትንና እንግዶችን እየተቀበለች የምታስተናግድበት ቤቷን ክፉ መካሪዎችና ክፉ ጓደኞቿ አንቺኮ ቆንጆ ነሽ፣ ውብ ነሽ፣ ለምን ይህን ውበትሽን ወደ ቢዝነስ አትቀይሪም ብለው ቤቷን ወደ ዝሙት ቤት እሷን ደግሞ ዘማዊ ያደረጉ። ግን በመልካም ስራዋ የሚያውቋት መነኮሳት ተሰብስበው መልካሟ ደጓ እንግዳ ተቀባዩ አትናሲያ እኮ ዘማዊ ሆነች፣ እባክህን የሆነ ነገር አድርግ ብለው ወደ በቃው አባት ወደ ዮሐንስ አጽር ሄደው ለመኑት። እርሱም እሺ ብሎ ወደ እርሷ ሄደ። ከናንቦም ወደ እርሷ ገባ። የምትፈልገውን ነገር እንፈጽም ባለችው ጊዜ ራሱን ገለጠና ልጄ አጋንንት ከበውሽ ሲስቁብሽና ሲጫወቱብሽ እመለከታለሁ አላት። በዚህ ጊዜ አትናሲያ ማልቀስ ጀመረች። አባቴ ከዚህ ሁሉ ጊዜ በኋላ እግዚአብሔር ይቅር ይለኛል ብላ ምርር ብላ አለቀሰች። የማደርገውን ነገር ንገረኝ ብላ ባዶ እግሯን ምንም ነገር ሳትይዝ ተከተላው ሄደች። በጣም የሚያሳዝነው ግን በመንገድ ላይ ሳለች ነበረ አትናሲያ ነፍሷ ከስጋዋ ተለይታ የሞተችው። ቅዱስ ዮሐንስም በጣም እያዘነ ምነው አምላኬ ቢያንስ ንስሐ ሳትገባ ብሎ ባለ ጊዜ የእርሷን ነፍስ ለማሳረግ የመጡ መላእክት አይ ዮሐንስ አትናሲያ እኮ ምሕረትን ያገኘችው ገና ያንተን ቃል ሰምታ አምና ከቤቷ በወጣሽ ጊዜ ነበረ ብለው ነግረውታል። ክርስቲያኖች እግዚአብሔር እንደሰው አይደለም፣ ጥረታችንንና ልባችንን ነው የሚመለከተው። እኛ ቆርጠን ለመውጣት ስንሞክር ያኔ እግዚአብሔር ይምረናል። የዚችን የቅድስት ቡርክት የአትናሲያን በዓል ዛሬ እናከብራለን። በረከቷ በሁላችን ይደርብን። አሜን።